السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. إن شاء الله قاعدة النورانية كفل أردت لي درسنا إن شاء الله. تكتاتلو الدرس الرابع: الحروف المتحركة الحركات: فتحة، كسرة، ضمة. الدرس الرابع: الحروف المتحركة الحركات: فتحة، كسرة، ضمة. الدرس الرابع أردت أن يتمرت معتنا من قاعدة النورانية. أردت أن يتمرت الحروف فيدلاتوች جميع الحرف ነው። الحروف فيدلاتوች አንዱ ፊደል حرف ይባላል። ብዙዎቹ ደግሞ حروف ይባላሉ። نعم الحروف فيدلاتوች المتحركة አናባቢ ያለባቸው ፊደላቶች الحركات አናባቢዎቹም فتحة كسرة ضمة ناتشو. عندك مالن الدرس الرابع أردت أن تمهرت الحروف في دلاتوج المتحركة النبابي اللباتشو في دلاتوج الحركات النبابي وجم سوستناتشو النسوم فتحة كسرة ضمة. إن شاء الله إيه درس بدم بارجاتشو تقرأ هذا الكوبات مات إن شاء الله. بتمس بلاقي تمرتنا زيجا تنبيه هلا من الميل بعد انتهاء من هذا الدرس الحروف المتحركة ማለትም ይሄን ደርስ ከጨረሰ በኋላ አነባቢ ያለባቸውን ፊደላቶችን يعني በደንብ አድርጎ ከጨረሰ በኋላ يجب أن يكون المتعلم على معرفة بالحركات الثلاثة. يجب ግዴታ የሆነበታን أن يكون المتعلم ተማሪው ሊሆን على معرفة በማወቅ ላይ ሊሆን ይገባል። بالحركات الثلاثة ሶስቶቹን አነባቢዎችን ለይቶ ሊያውቅ ይገባል። ቀጥታ እንዳያቸው ይሄ ፈትሐ ነው፣ ይሄ ከስራ ነው፣ ይሄ ضማ ነው የማለት ችሎታ አቅም ሊኖረው ይገባል ማለት ነው። ያለ ምንም መንተባተብ ያለ ምንም መወላገድ ማለት ነው። ቀጥታ እንዳየው ይሄ ፈትሐ ነው፣ ከስራ ነው፣ ضማ ነው የሚል يعني ብሎ يعني የመለየት የማወቅ ችሎታ ሊኖረው ይገባል ማለት ነው። الفتحة الضمة الكسرة ማለት ነው። مثال لمثالي با فتحة با كسرة با بي با ضمة بو بي بو በዚህ መልኩ በደንብ አድርጎ يعني ፊደላቱ يعني ከፊደላቶቹ ላይ እነዚህ አናባቢዎች ሲኖሩ ይቺ ከስራ ናት፣ ፈትሐ ናት፣ ضمة ናት የሚባል ነገር ቅንጭላቱ ላይ يعني ብዥታ ሊፈጠርበት አይገባም። ቀጥታ እንዳየው ይሄ ፈትሐ ነው፣ ይሄ ضمة ነው፣ ይሄ ከስራ ነው የሚለው يعني ችሎታ ከሌለው ወደ ቀጣይ ደርስ መሄድ የለበትም። እዚሁ يعني በደንብ አድርጎ ማጥራት ለሚገባው እዚሁ መልፋት አለበት ማለት ነው። ኢንሻአላህ ወደፊት መገስገስ ሳይሆን እዚሁ በደንብ አድርጎ ማበጠር ነው ኢንሻአላህ። ኢዘን الحركات ሶስት ናቸው። ፈትሐ፣ ከስራ፣ ضማ ነው። ፈትሐ ከፊደሉ ከላይ በኩል ትመጣለች። ከስራ ከፊደሉ ከታች በኩል ትመጣለች። ضማ ከፊደሉ ከላይ በኩል ትመጣለች። ይሄ ነው። አሁን ከስራና ፈትሐ ምንድነው ቅርጻቸው የተመሳሰለ ነው። ታዲያ በምን እንለያቸው ከተባለ ፈትሐ ከላይ በኩል የሚመጣው ከስራ ከታች ነው። ፈትሐ ከላይ ከመጣ በቃ ፈትሐ ነው። ከስራ ከታች ከመጣ ከፊደሉ በታች ከመጣ ሐረካው ከስራ ነው ማለት ነው። ናም ضማ ደግሞ እንደምታዩት የዘጠኝ ቁጥር ቅርጽ ያለው ነው ማለት ነው። ኢንሻአላህ ይሄን በደንብ አድርጋችሁ የመለየት አቅም ሊኖራችሁ ይገባል። ናም همزة فتحاء، همزة كسراء إي، همزة ضماء إي أو، ها فتحاها، ها كسراه، ها هي، ها ضماه، ها هي هو. عين فتحة عين كسراعي عي عين ضماع عي عو. حا فتحة حا كسراحي حي حا ضماح
حي حو. غين فتحة غ، غين كسرة غي، غ غي، غين ضمة غو، غ غي غو. خا فتحة خ، خا كسرة خي، خ خي، خا ضمة خو، خ خي خو. نعم بارك الله فيكم. زيغاهن كهمزة جمرو اسكازي اسكا خادر سيالو فيدالاتوش يقرروا فيدالاتوش ناتشو إن شاء الله. ያዛችሁልኝ ከዚህ ከህምዛ ጀምሮ እስከ ኸ ድረስ ያሉትን የጉሮሮ ፊደላቶች ናቸው። ያው እንደነገርኳችሁ ወይንም እንዳስተማርኳችሁ የአረብኛ ፊደላቶች መውጫ ዋና ዋና 5 አሉ ብያችኋለሁ። ከነዚያ መካከል አንደኛው አልሐልቅ ነው፣ ጉሮሮ ነው። ጉሮሮ 3 ክፍል አለው። 6 ፊደላቶች ይወጡበታል። አንደኛው አቅሷል ሐልቅ ይባላል። የሩቅ የጉሮሮ ክፍል አያቸው ሐምዛና ሀ የሚወጡበት ማለት ነው። ሌላኛው ወሰጠል ሐልቅ ይባላል። ወሰጠል ሐልቅ የመካከለኛ የጉሮሮ ክፍል እሱም ዓይንና ሐ የሚወጡበት ማለት ነው። ዓይንና ሐ የሚወጡበት ማለት ነው። ናም ባረከላሁ ፊኩም። እነዚህ በወሰጠል ሐልቅ ነው የሚወጡት ማለት ነው። በመካከለኛ የጉሮሮ ክፍል ሐ ዓ ዒ ዑ ሐ ሒ ሑ ናም በመካከለኛው የጉሮሮ ክፍል የሚወጡ ናቸው። ሌላኛው በአድነል ሐልቅ ሶስተኛው ክፍል የጉሮሮ ክፍል አድነል ሐልቅ ይባላል። ወደ አፍ ቅርብ የሆነ የጉሮሮ ክፍል ይባላል። በሱ ደግሞ 2 ፊደላቶች ይወጣሉ፣ ገይንና ኸ። ገ ጊ ጉ አግ ኢግ ኦግ በምትሉ ጊዜ በሩቅ በማለትም በቅርቡ ጉሮሮ ክፍል ነው የሚወጡት ማለት ነው። ኸ ኺ ኹ ከዛሊከ እነዚህም በቅርቡ የጉሮሮ ክፍል ነው የሚወጡት ኢንሻአላህ። እነዚህም በደንብ አድርጋችሁ መውጫቸውን ለዩ ማለት ነው። ናም ናም እዚህ በታች ያሉት ደግሞ የምታያቸው በምላስ የሚወጡ ፊደላቶች ናቸው። በምላስ የሚወጡ ፊደላቶች ናቸው። ምላስ እንደነገርኳችሁ ምላስ ስንት ክፍል አለው? ምላስ 4 ዋና ክፍል አለው። አንደኛው አቅሷል ሊሳን የሩቁ የምላስ ክፍል፣ ሁለተኛው ወሰጠል ሊሳን የመካከለኛው የምላስ ክፍል፣ ሶስተኛው ሐፈተል ሊሳን የምላስ ጎን ክፍል፣ አራተኛው ደግሞ ጠረፈል ሊሳን የምላስ ጫፍ ይባላል። ስለዚህ እነዚህ ለነዚህ ለአራት ክፍሎች የተከፋፈሉ ፊደላቶች ናቸው። ናም ተከታተሉ ኢንሻአላህ። ق ق ق ለምሳሌ ቃፍ ፈትሐ ق ቃፍ ከስራ ቂ ق ቂ ቃፍ ضማ ቁ ق ቂ ቁ ካፍ ፈትሐ ከ ካፍ ከስራ ኪ ካ ኪ ካፍ ضማ ኩ ካ ኪ ኩ ናም እነዚህ ቃፍ እና ካፍ በአቅሷል ሊሳን በሩቅ የምላስ ክፍል የሚወጡ ፊደላቶች ናቸው። ባረከላሁ ፊኩም። እነዚህ ቃፍ እና ካፍ በሩቁ ምን እሺ ገለኝም። ስለዚህ ቃፍ እና ካፍ የሚወጡት በአቅሷል ሊሳን በሩቁ የምላስ ክፍል እንደሆነ በደንብ አድርጋችሁ መለየት ይኖርባችኋል ማለት ነው። ሌላኛው ኢንሻአላህ እንቀጥላለን። ቃፍ ፈትሐ ቃ ቃፍ ከስራ ቂ ቃ ቂ ቃፍ ضማ ቁ ቃ ቂ ቁ ካፍ ፈትሐ ከ ካፍ ከስራ ኪ ካ ኪ ካፍ ضማ ኩ ካ ኪ ኩ طيب ስለዚህ እነዚህ በሩቁ የምላስ ክፍል የሚወጡ ፊደላቶች ናቸው ማለት ነው ኢንሻአላህ። እዚህ በታች ደግሞ የምናያቸው ኢንሻአላህ በመካከለኛው ምላስ ክፍል የሚወጡ ናቸው። ጂም ፈትሐ ጃ ጂም ከስራ ጂ ጃ ጂ ጂም ضማ ጁ ጃ ጂ ጁ شين فتحة شا شين كسرة شي شا شي شين ضمة شو شا شي شو يا فتحة يا كسرة يا ي يا ضمة يو يا ي يو
طيب እነዚህ ከጂም ጀምሮ እስከ ያ ድረስ ያሉትን ፊደላቶች በመካከለኛው ምላስ ክፍል በውሰጥ ሊሳን የሚወጡ ፊደላቶች ናቸው ኢንሻአላህ። ضاد فتح ضاد ضاد كسر ضي ضاد ضي ضاد ضمة ضو ضاد ضي ضو لام فتحة لا لام كسر لي لا لي لام ضمة لو لا لي لو نعم النزي ደግሞ ከضاد ጀምሮ እስከ ላም ድረስ ያሉት እነዚህ ضاد እና ላም በሐፈተ ሊሳን በምላስ ጎን የሚወጡ ፊደላቶች ናቸው። نون فتحانا نون كسراني نا ني نون ضمانو نا ني نون را فتحا را كسراري را طي را ضمارو را طي رو طا فتحا طا كسراطي طا طي طا ضماطو طا طي طو دال فتحا دال كسرادي دا دي دال ضمادو دا دي دو تا فتحة تا كسراتي تا تي تا ضماتو تا تي تو صاد فتحة صاد كسراصي صي صاد ضماصو صي صو سين فتحة سين كسراسي سي سين ضماسو سي سو زا فتحة زا كسرازي زي زا ضمازو زي زو ضا فتحة ضا كسرة ضي ضا ضمازو ضي ضو ذا الفتحة ذا الكسرة ذي ذا الضماذو ذي ذو ثا فتحة ثا كسرة ثي ثا ضماثو ثي ثو نعم بارك الله فيكم النازل ደግሞ كيت يعني ከኑን ጀምሮ ከዚህ ከኑን ጀምሮ እስከ ታ ድረስ ያሉ ፊደላቶች በምላስ ጫፍ የሚወጡ ፊደላቶች ናቸው። በጠረፈ ሊሳን የሚወጡ ፊደላቶች ናቸው። ከኑን ጀምሮ እስከ ታ ድረስ የተመለከትናቸው ፊደላቶች ማለት ነው። نعم فا فتحة فا كسرة في فا ضمة فو فا في فو واو فتحة واو كسرة وي واو ضمة وي وو با فتحة با كسرة با ضمة بي بو ميم فتحة ميم كسرة ميم ضمام مي مو نعم እዚህ ጋር ደግሞ ከፋ ጀምሮ እስከ ሚም ድረስ ያሉ ፊደላቶች በአሸፈታን በሁለት ከንፈሮች የሚወጡ ፊደላቶች ናቸው ማለት ነው። ኢንሻአላህ በተጅዊድ ትምህርታችን እያንዳንዱ ፊደላቶችን በደንብ አድርገን የምናይበት ይሆናል። ነገር ግን እነዚህ መኽረጃቸውን የነገርኳችሁ እንደ ሃይላይት ይሆናችኋል ብዬ ነው። والله أعلم سبحانك اللهم وبحمدك أشهد أن لا إله إلا الله وأشهد أن محمدا عبده ورسوله ያልገባችሁ ነገር ካለ መጠየቅ ትችላላችሁ። አይዟችሁ፣ በርቱ፣ ጠንክሩ፣ ተበረታቱ። አላህ ያግዛችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።